ይሄ ስራ ኦንላይን ስራ ነው። ሞንቴ ጎልድ ነው የሚባለው ለጊዜው ብዙ ሰዎች እየሰሩ ያሉት ነው። ኦንላይን ስራ ብዙውን ጊዜ ችግር እንዳለ ወይ ደግሞ ሪስክ ሰርታችሁ መስራት እንደሆነ አለባችሁት። ይሄንን ሊንክ እኔ ከቴሌግራሜ ላይ ጆይን ካደረጋችሁ ማግኘት ትችላላችሁ። ለምሳሌ እኔ ለጊዜው ጆይን አድርጌያለሁ እና ይሄንን መመዝገብ ከፈለጋችሁ ፔጁ የመጀመሪያ ፔጅ ይሄንን ይመስላል። ከዛ ወይ ደግሞ ከዚህ በፊት የተመዘገባችሁ ካላችሁ ግን አያስፈልግም ሎጊን ማድረግ ነው። ሬጂስተር ካላችሁ ግን እዚህ ጋር ስልክ ቁጥር ይፈልጋል። እዚህ ጋር ደግሞ ኒክኔም ወይ ደግሞ እናንተ የምትታወቁበትን ሲም ይፈልጋል። ከዛ ቀጥሎ ፓስወርድ ይጠይቃችኋል። ከዛ ፓስወርድ ከጠየቃችሁ በኋላ ደግሞ እንትን አለው ከዛ ቬሪፊኬሽን ኮድ አላችሁ ማለት ነው። ለጊዜው ይሄ ነገር ስራ ሁለት አይነት ነን ለመዘርዘር መዝግባለሁ እና ሎጊን ብዬ ላሳያችሁ። ከዛ እንደዚህ ስለሚመጣ እዚህ ጋር ፓስወርድ ስላለኝ ዝም ብዬ ሎጊን ማለት እችላለሁ። ለምሳሌ እኔ ከዚህ በፊት ስለሆነ ብዬ ሎጊን ልበለውና ከዛ ምን እንደሚሆን እስቲ እናያለን ለጊዜው የገባው ነው። እንትን ፓስወርድ ላስገባና ከዛ በኋላ ደግሞ ምን እንደምሆን እስቲ እናያለን። ከዛ እንትንን ፓስወርድን እያስገባው ነው። ከዛ ቀጥሎ ደግሞ ፓስወርድን አስገባለሁ እንደሚታወቀው የሰው ፓስወርድ የተለያያችሁ እስከ 6 ዲጂት ያለው ማድረግ ትችላላችሁ። ከዛ በኋላ ደግሞ ሎጊን ትላላችሁ ማለት ነው። ሎጊን ካለ በኋላ እናንተ ለምሳሌ ገብታችሁ ይሄንን ነገር ማየት ከፈለጋችሁ በኋላ ያው ሎጊን ማለት ሱራዞ ቁጥሩ ለምሳሌ አሁን ተሳስቻለሁ መሰለኝ አልተዘገብነውም ነው አዎ ገብቷል። ከዛ ሎጊን ካለ በኋላ እሱ እንደዚህ ብሎ ይህንን ነገር ያመጣላችኋል ሎጊን የሚለውን ነገር ከዛ እንደዚህ ትገባላችሁ ማለት ነው። ይሄ ነገር በርግጥ አሁን ለምሳሌ እኔ አዝዤ ብዬ ያልኩትን ነገር ላሳያችሁ እና ግን ሪስክ ወስዳችሁ መግባት የእናንተ ሀላፊነት ነው። ካልሆነ እንትኑ ላይ ይችላል እና ይሄ ኦንላይን ስራ ሪስክ እንዳለው ሁላችንም እናውቃለን። ግን ለጊዜው መጀመሪያ እንደገባ ነው አሁን እየከፈተልኝ ነው ያለው። ስለዚህ መጀመሪያ እንደገባ ሰው ነው ሊጠቀም የሚችለው ማለት ነው። አያችሁ መጀመሪያ የገባ ሰው ነው ሊጠቀም የሚችለው። ይሄ ሞንቴጅ ጎልድ የሚባለው ኦንላይን ስራ ብዙ ሰዎች እየሰሩ ነው ያሉት እኔም ደግሞ በቅርቡ ጀምሬያለሁ። ይሄን ነገር የሚታወቀው ግን ዝም ብለን እኛ ብዙ ነገር ይሄ ነገር እንደዚህ እንላለን ከዛ በኋላ ከገባችሁ በኋላ እንደዚህ ያመጣላችኋል ማለት ነው። እንደዚህ ሲያመጣላችሁ ይሄ ነገር እዚህ ጋር ፕሮዳክቶች አሉ አንተ ኢንቨስት የምታደርገውን ነገር እዚህ ጋር ለምሳሌ የምታዩት 380 ነው። ከዛ ቀጥሎ ደግሞ 1200 ይላል። 4500 እያለ ይሄዳል እና ስለዚህ ይህንን ነገር ካደረጋችሁ ከገባችሁ በኋላ ያንን ነገር ያው እናንተም እየሰራችሁ ያንን ነገር ልትጠቀሙበት ትችላላችሁ የሚል እንትን ሀሳብ ነው ያለኝ። ለምሳሌ እኔ እዚህ ጋር ዝም ብዬ ልግባና እስካሁን ኢንቨስት ታሪካቸው ምንድን ናቸው ብዬ ሳስገርማቸው ነገር እስካሁን እኔ 1160 ኢንቨስት አድርጌያለሁ። ይቅርታ ኢንቨስት አድርጌያለሁ እና እናንተም ገብታችሁ ምን ያህል ኢንቨስት ማድረግ እንደምትችሉት እዚህ ጋር ደግሞ እኔ ኦርደር ያደረኩትን ቲሞች ናቸው እኔ እስካሁን የጋበዝኳቸው ሰዎች አሉ። ከዛ ቀጥሎ ደግሞ እዚህ ጋር ይሄ ለምሳሌ እዚህ ጋር ከገባችሁ በኋላ ኦርደር የሚል አለ ለምሳሌ እዚህ ጋር ኦርደር ላይ እኔ ያዘዝኳቸውን ነገሮች ማየት ትችላላችሁ ማለት ነው። ሪቻርጅ አለ ዊዝድራው አለ ኦርደር አለ ለምሳሌ ኦርደር ላይ እኔ ስንት ነው ያዘዝኩት የሚል ነገር ማየት እንችላለን ማለት ነው። ያው ኮኔክሽን ትንሽ እያስቸገረኝ ስለሆነ ሊቆይ ይችላል። ለምሳሌ እነሱ አሁን እነዚህ እኔ ያዘዝኳቸው ናቸው ማለት ነው። ለምሳሌ በመጀመሪያው በ200 ብር ነው ያዘዝኩት ሶሪ በ400 ብር ነው ያዘዝኩት።
ስራው ይሄ የ15 ቀን የሚቆይ ስራ ነው። ከዛ ቀጥሎ ደግሞ ለ3 ቀን የሚቆይ ስራ በ380 ብር ከዛ ደግሞ ለ39 ቀን የሚቆይ ስራ እዚህ ጋር እንደምታዩት ይሄ ቀኖቹ 39 ነው ይሄኛው ደግሞ 3 ቀን ነው የምቆየው። ይሄንን ነገር እንደዚህ እያላችሁ እናንተ ቤት ሳለ በትንሹ እኔን አንድ የተሳሳቱት ነገር አለ ብዬ የማስበው ምናልባት የ3 ቀኑን ሞልቼ ማየት ነበረብኝ እና እናንተም የ3 ቀኑን ሞልታችሁ ማየት ትችላላችሁ ማለት ነው። ከዛ ውጪ ግን ያው እንደሚታወቀው ይሄን ሰልፍ ራሳችሁ ወስዳችሁ የምትገቡበት ነው ማለት ነው። ማንም እንደዚህ አድርግ እንደዛ ሳይሆን አምናችሁ ልትሰሩበት የሚገባ ነው። ይሄ እዚህ ጋር የምታጠመው ሪቻርጅ አለ እዚህ ጋር ደግሞ ዊዝድራዋል አለ ሰርቪስ አለ ቪአይፒ አለ። ሶ ጋር እዚህ ጋር ደግሞ ስቴብል የሚል አለ። እዚህ ጋር ደግሞ ቪአይፒ አለ ይሄ ቪአይፒ የምንለውን ነገር ለትንሽ ቀን ወይ ደግሞ ለሁለት ቀን ለሶስት ቀን የሚቆይ ነው። ከዛ ቀጥሎ ደግሞ አክቲቪቲ የሚል አለ ይሄ አክቲቪቲ የሚለው ደግሞ ለ15 ቀን የሚቆዩ ናቸው ማለት ነው። ስለዚህ እናንተ መርጣችሁ መግባት ትችላላችሁ። አመሰግናለሁ